ሰላም ጤና ይስጥልን እንደምን አላችሁ ውድ የቢን ዩቲዩብ ቤተሰቦች እንደምን ቆያችሁ? ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። ጠቃሚ መረጃዎች እንዲደርሳችሁ ደግሞ የደውል ምልክቱን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁኝ። ዛሬ የማህፀን እባጭ ወይንም ደግሞ ማየማ የሚባለውን አጠቃላይ ምልክቶቹ ምንድን ናቸው፣ በሽታውስ ምን አይነት በሽታ ነው የሚለውን ዘርዘር አድርገን የምናየው ይሆናል ማለት ነው። እስከ ቪዲዮ መጨረሻ እንድትከታተሉኝ። የማህፀን እባጭ ወይንም ደግሞ ማዮማ የሚባሉ ከማህፀን ጡንቻ የሚነሱ ካንሰር ያልሆኑ የማህፀን በላይ እባጮች ወይንም ደግሞ እጢዎች ናቸው ማለት ነው። እንግዲህ ይህ እባጭ ከማህፀን ጡንቻ ህዋስ የሚነሳ ያልተገደበ የህዋሳት እድገት የሚነሳ ችግር ነው ማለት ነው። እንግዲህ ይህ በሽታ አብዛኛው ምልክት የለሽ ነው። በድንገት ለሌላ ጉዳይ አልትራሳውንድ ወይንም ደግሞ ሲቲ ስካን በሚነሱበት ሰዓት ሊያዩት ወይንም ሊገኝባቸው ይችላል ማለት ነው፣ ምልክት ስለሌለው። የማህፀን እባጭ ከእርግዝና በፊት መጠኑ የበዛ ከሆነ ቱቦቹ ስለሚዘጉ እርግዝና እንዳይፈጠር ያደርጋል ማለት ነው። የማህፀን እባጭ ወይንም ማዮማ ምን አይነት ምልክቶች አሉት የሚሉትን ደግሞ እናያለን ማለት ነው። አብዛኛውን ጊዜ እንግዲህ ምልክት የለሽ በመባል ነው የሚታወቀው። ሆኖም ግን አንዳንድ ምልክቶች ሊታዩ ይችላሉ ማለት ነው። አንደኛው የሆድ ህመም ነው። የሆድ ህመም ሊታይ ይችላል። የሆድ ማበጥ ወይንም መጨመር፣ የወገብ ህመም ሊኖር ይችላል። የወር አበባ መዛባት እና ቶሎ ቶሎ መጠኑ በዛ ላይ የወር አበባ ማየት ሊታይ ይችላል። እንዲሁም ደግሞ መካንነትን ሊታይም ይችላል። ተደጋጋሚ ውርጃ ሊታይ ይችላል። የሆድ ድርቀት ይኖራል። እንዲሁም የውሃ ሽንት ለመቋጠር መቸገር ሊኖሩ ይችላሉ፣ ወይንም ቶሎ ቶሎ መሽናት ችግሮች ሊከተሉ ይችላሉ ማለት ነው። የወር አበባ መብዛት ወይንም ደግሞ ሜኖሬጃ የሚባለው ዋነኛው የዚህ ችግር ምክንያት ነው ተብሎ ይገመታል ማለት ነው። ምክንያቱም እባጩ የማህፀን ግድግዳን ስለሚጫነው በወር አበባ ወቅት በዛ ያለ የደም መፍሰስ እና የረጋ ደም መምጣት የመሰለ ነገር ማየት የተለመደ ይሆናል ማለት ነው። እንግዲህ ለዚህ እባጭ ወይንም ደግሞ ለማዮማ አጋላጭ ምክንያቶች ደግሞ አሉት ማለት ነው። የመጀመሪያው ከ10 ዓመት በታች የመጀመሪያ የወር አበባ ማየት የምትጀምር ሴት፣ እንግዲህ እድሜያቸው ከ13 ዓመት በላይ የሆኑ ልጃገረዶች የወር አበባ ማየት ይጀምራሉ። ነገር ግን ከ10 ዓመት በታች የመጀመሪያ የወር አበባ የምታይ ሴት ለዚህ ተጋላጭ ናት ተብሎ ይገመታል ማለት ነው። ሁለተኛ ዘግይቶ መውለድ ነው። እንግዲህ ዘግይቶ የሚወልዱ ሴቶች ለዚህ ተጋላጭ ይሆናሉ። የቤተሰብ ተመሳሳይ እጢ መኖር በቤተሰባቸው ደግሞ እንደዚህ አይነት ችግር ያለባቸው ሰዎች ለዚህ ተጋላጭ ናቸው ማለት ነው። ሌላኛው ያለቅጥ ውፍረት ወይንም ደግሞ ኦበሲቲ፣ ከፍተኛ ውፍረት ያላቸው ሰዎች ለዚህም ተጋላጭ ናቸው፣ ለማዮማ ተጋላጭ ናቸው ተብለው የሚገመቱ ናቸው ማለት ነው። ስለዚህ እንግዲህ ይህ በሽታ የራሱ የሆነ ውስብስብ ችግሮች አሉት ማለት ነው። የመጀመሪያው ከሆድና ማህፀን ላይ ጫና ነው። ከዚህ ጋር ተያይዞ የሚመጡ የሆድ ድርቀት፣ የውሃ ሽንት መቸገር፣ የሆድና የጀርባ ህመም ሊፈጠር ይችላል ማለት ነው። እንዲሁም የደም ማነስ፣ የመካንነት ችግርና የግንኙነት ፍላጎት መቀነስ ተያያዥ ችግሮች ናቸው ማለት ነው። ስለዚህ እንግዲህ ይህን ካልኳችሁ የማዮማ ወይንም ደግሞ ይህ በሽታ እንዴት ይታከማል የሚለውንም የምናይ ይሆናል። የተለያየ አይነት የህክምና ቢኖረውም ይህ በእኛ ሀገር በቀዶ ህክምናው የሚደረግ ነው ማለት ነው። እንግዲህ በአደጉ ሀገራት ደግሞ በመድኃኒት በማግኔት ወይንም ደግሞ በማሟሟት አማራጮችን ሊጠቀሙ ይችላሉ ያደጉ ሀገሮች። እኛ ሀገር ግን በቀዶ ጥገና ነው ህክምናው የሚደረገው ማለት ነው። እንግዲህ እንደዚህ አይነት እባጮች ወደ ካንሰር የመቀየር ሁኔታ፣ እባጩ ቀስ ብሎ የሚያድግ ሲሆን ወደ ካንሰር የመቀየር ሁኔታው ደግሞ እጅግ አናሳ ነው ማለት ነው። እንግዲህ እድሉ ዝቅተኛ ይሁን እንጂ ወደ አደገኛ የሆነ እጢ የሚቀየር ሳይንሳዊ ጥናቶች ደግሞ ያሳያሉ ማለት ነው። አደገኛ እጢ የመቀየር እድል ይኖረዋል ማለት ነው። እንግዲህ በእኛ ሀገር በኦፕራሲ ነው እንግዲህ ህክምናው የሚደረገው ማለት ነው። ስለዚህ ከኦፕራሲ ከመደረግ ጋር ደግሞ ከዚህ ጋር ተያይዞ የሚመጡ ችግሮች ሊኖሩ ይችላሉ። የዚህ ችግር መፍትሄ እጢውን በቀዶ ህክምና ከማህፀን ግድግዳ ላይ ፈልቅቆ ማውጣት ሲሆን ኦፕራሲ በሚደረግበት ሰዓት ማህፀኑ ሙሉ በሙሉ የመውጣት እድል ሊኖር ይችላል ማለት ነው። ስለዚህ ከፍተኛ ደም መፍሰስ፣ የማህፀን በቀዶ ጥገና መመለስ የማይቻል ከሆነ ደግሞ እጢዎቹ የታችኛውን የማህፀን ክፍል ወይንም ሰርቪስ ማለት ነው ከያዘ የታካሚዋን የህይወት ለማትረፍ ሲባል የማህፀን ሊወጣ ይችላል፣ ማህፀኗ ሊወገድ ይችላል ማለት ነው። ምክንያቱም የታካሚዋን ህይወት ለመታደግ ማለት ነው። ከኦፕራሲ ህክምና በኋላ ቦታው ላይ ደግሞ የመከሰት እድሉ
ያለው ሲሆን ማርገዝ፣ ሆርሞን የያዙ የወሊድ መከላከያ መድኃኒቶችን የመውሰድ ችግር እንዳይደጋገም ያደርጋል ማለት ነው። ይህም ባህሪው ነው ማለት ነው። እንግዲህ ይህን ካልኳችሁ የማህፀን እባጭና እርግዝና ምን ይመስላል የሚለውን ደግሞ እስኪ ላስረዳችሁ። የማህፀን እባጭ ወይም ማዮማ የሚባለው ማለት ነው ከማህፀን ጡንቻ የሚነሱ ከፍተኛ ችግር የሚያስከትሉ የማህፀን በላይ እባጮች ወይንም እጢዎች ናቸው ብያቸዋለሁ። ስለዚህ አብዛኛው ምልክት የለሽ ሲሆን በድንገት በሌላ ጉዳይ አልትራሳውንድ ወይንም ሲቲ ስካን ሲነሳ ሊታይ የሚችል አደገኛ በሽታ ነው ብያቸዋለሁ። እንግዲህ የማህፀን እባጭ የእርግዝና በፊት መጠኑ የበዛ ከሆነ ቱቦዎቹ ከዘጋ እርግዝና ይከላከላል፣ እርግዝና እንዳይፈጠር ያደርጋል። ይህ ሲባል ደግሞ በመቶኛ ስነግራችሁ ከመቶ እባጩ ካላቸው ሴቶች ከ1 እስከ 2 በመቶ የሚሆኑት ብቻ እንደ ምክንያት ሊነሱ ይችላሉ ማለት ነው። እንግዲህ የማህፀን ውስጥ ግድግዳ ላይ የወጣ እባጭ ደግሞ ተደጋጋሚ ቡርጃን ያስከትላል። ይህ የሆነው የማህፀን ግድግዳ እንዲኮማተርና የፅንሱ መጣበቅ ወይንም ደግሞ ኢምፕላንቴሽን እንዳይኖር ያደርጋል ማለት ነው። መጠኑ ትልቅ እና ብዛት ያለው የማህፀን እባጭ በእርግዝና ወቅት የሚከተሉትን ውስብስብ ችግሮች ሊያስከትል ይችላል። እንግዲህ አሁን የምነግራችሁ መጠኑ ትልቅ የሆነና ብዛት ያለው እባጭ ከሆነ በእርግዝና ወቅት እነዚህን ውስብስብ ችግሮች ሊያስከትል ይችላል። አንደኛው የእባጭ ጠባይ መቀየር ነው። እንግዲህ የእባጩ ጸባይ መቀየር ነው። የእርግዝና እያደገ ሲመጣ የማህፀንና የእባጩ እያደገ ይሄዳል ማለት ነው። በዚህ ወደ እባጩ የሚሄደው የደም ዝውውር በቂ ካለመሆኑ የተነሳ እጢው ላይ ከፍተኛ ጫና የመፍጠር ህመም ሊያስከትል ይችላል ማለት ነው። ሁለተኛው የፅንሱ የአቀማመጥ ችግር ያስከትላል ማለት ነው። እንግዲህ ፅንሱ እንደ ልቡ እንዳይንቀሳቀስ በማገድ ትክክለኛ ያልሆነ አቀማመጥ እና ደግሞ አመጣጥ እንዲኖረው ያደርጋል ማለት ነው። ስለዚህ ይህም ከፍተኛ ውስብስብ ችግር የሚያስከትለው ሁለተኛው ምክንያት ነው። ሶስተኛው የፅንሱ እድገት መስተጓጎል ነው። እንግዲህ የፅንሱን እድገት መስተጓጎል ያስከትላል ማለት ነው። አራተኛው የማህፀን በር መዝጋት ያመጣል ማለት ነው። እንግዲህ የእባጩ የታችኛውን የማህፀን ክፍል የያዘ ከሆነ የማህፀን በር በመዝጋት በኦፕራሲ ብቻ እንዲሰራ ያደርጋል ማለት ነው። አምስተኛው የምጥ መርዘም ነው። የምጥ መርዘም ያስከትላል። በእርግዝና ሰዓት ላይ ፕሮሎንግ ሌበር የሚባለውን ያስከትላል። ይህ ደግሞ የማህፀን ጡንቻዎች በሚፈለገው መጠን ቁርጠት የማምጣት አቅም በመቀነስ ረዘም ላለ ምጥ ምክንያት ሊሆኑ ይችላሉ ማለት ነው። ስድስተኛው ለከፍተኛ ደም መፍሰስ ያጋልጣቸዋል። እንግዲህ ይህ ዋና ዋና ምክንያቱ ተብሎ ከሚጠቀሱት እነዚህ 6ቱ ዋና ዋናዎቹ ናቸው ተብሎ ይገለጻሉ ማለት ነው። ቤተሰብ ቤቱን ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ላይክ እና ሸር እያደረጋችሁ እኔንም እንድታግዙኝ ጠይቃችኋለሁ። ሀሳብና ጥያቄ ካላችሁ ከታች ኮሜንት ከመስጫው ላይ ማስቀመጥ ትችላላችሁ። ሀሳባችሁንም የምመልስላችሁ ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ።